አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የኔ ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? ሰላም ነው። ዛሬ ይዤላችሁ የመጣሁት የጸጉር ሲድር እንዲጠቃቀም ያሳያችኋለሁ ማለት ነው። ይሄ አሁን የሚታዩት የሽንኩርቱ ውሃ ነው ማለት ነው። ሽንኩርቱ ነጭ ሽንኩርት አለበት፣ ቀይ ሽንኩርት አለበት። እንደዚህ በቃ ይሰላችታችሁት ከዛ ፍልቅልቅ ሲል ከረሮች ሲቀይር እንደዚህ ታወርዱታላችሁ ማለት ነው። ከዛ በኋላ ደግሞ ሲድሩን ደግሞ ብዙ ጊዜ ውሃ ነው የምንጠቀመው ማለት ነው። ውሃ አቦኪ ነው እንቀባዋለን እንጂ ይሄ ሽንኩርቱ ውሃ በጣም ጥቅም አለው ማለት ነው። አሁን እዚህ ጋር ሂዝባዲ አለ ማለት ነው። ይሄ አለ እዚህ ጋር ደግሞ ሲድሩ አለ ማለት ነው። ሲድሩ ደግሞ ራሳችሁ በጸጉራችሁ መጠን ነው የምትሰሩት ማለት ነው። 2 ማንኪያም 3 ግን በነገራችን ማለት ነው በጣም ይጨምራል ማለት ነው። ደግሞ ስትታጠቡት ደግሞ በሻምቦ አትታጠቡት፣ በራሱ ውሃ ብቻ። ከዛ በኋላ ስትቀቡትም ደግሞ ስርስሩ ነው እንደዚህ ደግሞ ያለበት ነገር ደግሞ ይወጣላችኋል ማለት ነው። እንደዚህ የሚማች እና ከዛ በኋላ ገርደድ ያለው ይወጣል ማለት ነው። ገርደድ ያለው ይወጣል ያኔ ጸጉራችሁ ላይ ስትታጠቡት ማለት ነው። በጣም ሰዓት አይጨርስባቸውም ማለት ነው። እንደዚህ ሲታጠሉት ማለት ነው። ሲታመሙትስ ከዛ በኋላ በጣም አሪፍ ነው ለጸጉራችን ማለት ነው። አሁን እኛ አብዛኛ ጊዜ አንዴ ከሰራ ነው በቃ ለውጥ የለውም ብለን እናቋርጣለን። ግን አንዴ 3 እስከ 1 ወር እስከ 15 ቀን አንድ ነገር በአንድ ቀን ለውጥ እናገኘው እርግጠኛ ነኝ። 2 3 አሁን ይሄ ስትታጠቡት በቃ ልትታጠቡ ስትሉ ይሄን መስራት አለባችሁ ማለት ነው። በሳምንት 2 ብታረጉት አሪፍ ነው ማለት ለጸጉራችሁም በጣም አይጎዳም። እናንተም ደግሞ በቃ በዚህ ካደረገ ደግሞ በድጋሚ ሻምፖ እንዳታረጉት ማለት ነው። ከታጠባችሁት ማለት ነው ደረቅ ይልብኛል፣ ደረቅ ይላል ካላችሁ ቅባት እርግታችሁ ታሽሙትና ጠዋት ስትፈቱት በጣም ያምራል ማለት ነው። እዚህ አሁን እየሰራሁት ነው። በጣም አሪፍ ነው ማለት ነው። ይሄን በጣም አሪፍ ነው ዝባዴው ማለት ነው። የመዳም ቅመሞች ደግሞ ታንከባከቡ፣ ራሳችሁን እንዳትጥሉ። አብዛኛው ጊዜ በቃ በስራው እንደክምና ማለት ነው ከራስ ለራሳችን ሰዓት አንሰጥም። አብዛኛው አሁን መዳም ወይ ስርልኝ ብቲ ከተኛሽ ተነስተሽ ነው የምትስርላት ማለት ነው። ግን ለራሳችን አናቅም። በቃ ለራሳችን ስንል ደግሞ በጣም ሰውነታችን ይደክማል በጣም። አሁን ይሄ ውሃ ደግሞ ተጠሉት በሰፋያ ባችሁ ተከታተሉ። ይሄ ውሃ አያችሁ ከረሮን እዩት፣ በጣም ያምራል ማለት ነው። ከዛ በኋላ ደግሞ መኪናም ካላችሁ በማሽን መምታት ትችላላችሁ። ማሽንም ከሌላችሁ ደግሞ በእጃችሁ በማንኪያ መምታት ትችላላችሁ ማለት ነው። ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።